ሰላም ሰላም ጎሳዬ ነኝ። በሰላም ጎሳዬ የዩቲዩብ ቻናሉን ሰብስክራይብ፣ ፕሮግራሙን ከወደዳችሁ ደግሞ ላይክ እና ሼር እንድታደርጉ በትህትና ጠይቃችኋለሁ። ሀሳብ ቢኖራችሁ በአስተያየት መስጫ ሳጥን ውስጥ አስቀምጡልኝ፣ እመለከተዋለሁ። ዛሬ የሊቨርፑልን ጉዳይ እናነሳለን። የፍሎሪያን ቪርትስን ጉዳይ በደንብ በስፋት ነው የምንመለከተው። ሊቨርፑል እዚህ ተጫዋች ላይ ለምን ይሄ ሁሉ ወጪ ማውጣት አስፈለገው? በምን እርግጠኛ ቢሆን ነው? እንግዲህ የተጫዋቹ ብቃት ይታወቃል፣ ግን ደግሞ ይህን ያህል ገንዘብ አውጥቶ ያመጣው በምክንያት እንደሆነ ደግሞ በደንብ በዝርዝር ማየት ይቻላል። እና ሊቨርፑል ይህን ያህል ገንዘብ ለሌቨርኩሰኑ ተጫዋች እንዴት ወጪ ሊያደርግ ቻለ? ከዛ ደግሞ ቡድኑ ላይ መጥቶ የሚጨምረው ነገር ምንድን ነው? በየትኛውስ ሚና ወይም በየትኛውን ቦታ ሊጠቀምበት ይችላል የሚለውን ነገር እሱን በዝርዝር እንመለከታለን። መቼም ቪርትስ በሌቨርኩሰን ያሳየው ብቃት በአድናቆት ቅንድብ የሚያቆም ነው፣ ምንም ጥያቄ የለውም። በቡንደስሊጋ ያሉ ተከላካዮችን በብዙ አጋጣሚዎች አሞኝቷል። ፈተናም ነበር ማለት ይቻላል። ሌቨርኩሰን የቡንደስሊጋውን ክብር ባገኘ ጊዜ ዋንጫውንም በወሰደበት የውድድር ዘመን የፍሎሪያን ቪርትስ አስተዋጽኦ እጅግ የላቀ ነበረ። በአንድ ወቅት እንዲያውም የፍራይቦርጉ አሰልጣኝ ክርስቲያን ስትራይሽ በቀላሉ ሲገልጹት የፍሎሪያን ቪርትስን ብቃት በቃ መከላከል ወይም ማቆም አትችልም ብለዋል። እሱን ስለሱ ሲናገሩና እሳቸው ያሉት ይሄ ሀሳብ በጥብቅና ጠንካራው ፕሪሚየር ሊግ የሚፈተንበት ጊዜ መጪው የውድድር ዘመን ነው። ቪርትስ በ100 ሚሊዮን ፓውንድ 18 ሚሊዮን ፓውንድ አድኦንስ ያለው ከሌቨርኩሰን ወደ ሊቨርፑል ያደረገው ዝውውር ነው። በዝውውሩ እንግዲህ በዚህ የዝውውር መስኮት በአርነ ስሎት ስር ሁለተኛው ፈራሚ ነው። በ30 ሚሊዮን ፓውንድ ሊቨርፑልን ከተቀላቀለው የቀኝ መስመር ተከላካይ ራይት ዊንግ ባክ ወይም ራይት ዊንገር የቀድሞ የቡድን አጋሩ እና ደግሞ የአሁኑም የሚሆነው ጄሬሚ ፍሪምፖንግ ነው። ከሱ ቀጥሎ የመጣ ተጫዋች ነው ወደ ሊቨርፑል። የ22 ዓመቱ ፍሎሪያን ቪርትስ የዝውውር ዋጋ የሊቨርፑል ክብረ ወሰን ነው። ጃንዋሪ 2018 ላይ ካስታወሳችሁ ቨርጂል ቫንዳይክን ከሳውዛምፕተን ባመጣ ጊዜ በ75 ሚሊዮን ፓውንድ እንግዲህ ክለቡ ሪካርድ ነው። ግን የብሪቲሽ የዝውውር ክብረ ወሰን ግን አሁንም በቼልሲው ኤንዞ ፈርናንዴዝ ተይዞ ይቆያል። 106.8 ሚሊዮን ፓውንድ ነው ለኤንዞ ፈርናንዴዝ ያወጣው ቼልሲ እና የብሪቲሽ ክብረ ወሰን በእሱ እንደተያዘ ይቆያል። ግን ደግሞ በሊቨርፑል የቨርጂል ቫንዳይክ 75 ሚሊዮን ፓውንድ አሁን ለዚህ ጀርመናዊ የወጣው ወጪ ትልቁ ሆኗል ማለት ነው። በዚህ የዝውውር መስኮት ይሄ ተጫዋች ምርጡ ፈራሚ ይመስላል። ተጫዋቹ በሌቨርኩሰን በጣም ፈጣን እድገት ነበር ያሳየው። እድገቱን ከተመለከታችሁት በቃ ከጨዋታ ጨዋታ በጣም የሚገርም እድገት፣ የሚገርም መዳበር ነበር ያሳየው። በአውሮፓ ካሉ በጣም አስገራሚ ታለንትስ ደግሞ አንዱ ነው ማለት ይቻላል። አሁን ደግሞ የተቀላቀለው የሊጉን ቻምፒየን ሊቨርፑልን ነው። ብዙዎችን ያስገረመው ደግሞ የቡንደስሊጋው ቻምፒዮን ወደ ሆነው ባየር ሚኒክ ወይም ደግሞ የላሊጋው ግዙፉ ክለብ ሪያል ማድሪድ ለዚያም ሻቪ አሎንሶን ከመቅጠር በኋላ ወደ እነዚህ ክለቦች አለመዘዋወሩ ነው እንግዲህ በጣም የሚያስገርመው። የሚጠበቀው ወይም መድረሻው ከሁለቱ በአንዱ እንደሚሆን በማሰብ ነበር ብዙ ሲባል የቆየው። ነገር ግን የሽሎት ራዕይ ተጫዋቹ መዳረሻውን መርሲሳይድ ላይ እንዲወስን አስገድዶታል። አሰልጣኞች እንዲህ ያለ ተግባር አላቸው። ለነገሩ ከክለቡ ታላቅነት ከቡድኑ ውጤታማነትን በላይ አሰልጣኞች በሚያቀርቡት ፕሬዘንቴሽን ተጫዋቾችን ያሳምናሉ። የቪርትስም ሊቨርፑልን መምረጥ ያረጋገጠው ይሄንን ነው። በአርሰናልም ካስታወሳችሁ በተለይ ከሚኬል አርቴታ በኋላ የመጡ ፈራሚዎች በሙሉ ሲናገሩ የሚኬል አርቴታ ፕሬዘንቴሽን በደንብ እንዳሳመናቸው እና ፕሮጀክቱንም አምኖበት እንደመጡ በብዛት ሲናገሩ እንሰማለን። እና የአርነ ስሎትም ፕሬዘንቴሽን ወይም ለዚህ ተጫዋች የሰጡት ፕሮጀክት የሸጡለት ፕሮጀክት አሳምኑታል ተጫዋቹን እና ለዛ ነው ወደ ሊቨርፑል የመጣው። አስቀድሞ ሜይ ላይ ስምምነቶች ሁሉ ነበሩ ወደ ባየርን ይሄዳል ሲባል፣ እሱ ግን አስቀድሞ የሚያውቅ ነበር። ሊቨርፑልም እንደዛው ማለት ነው። አሁን እንግዲህ የደች ሰው ፕሮጀክት በሊቨርፑል ወደ ሌላ ከፍታ የሚወስደው ቪርትስ ነው። እንደተጠበቀው ውጤታማ የሚሆን ከሆነ 10 ልጆች ባሉበት ቤተሰብ ታናሽ የሆነው ቪርትስ በቤቱ እርሱ ብቻ አይደለም እንግዲህ ፕሮፌሽናል ፉትቦለር፣ እህቱ ዩሊያናም እሷም ለቬርደ ብሬመን እዛው በጀርመን ትጫወታለች። ቪርትስ እንግዲህ በ2020 ነበር ሌቨርኩሰንን ከመቀላቀሉ በፊት በኮየን አካዳሚ ቆይቷል። ከ10 ዓመታት በላይም ነው የቆየው። በጣም ረጅም ጊዜ ነው እዛ የቆየው እና በደንብ ተሰጥኦ ግን የተገለጠው ወይም ታለንቱን ያወጣው ግን በሌቨርኩሰን
ባይ አሬና ላይ ነው ማለት ነው። በቡንደስሊጋው እንግዲህ ደማቅ ተስፋ ከነበራቸው መሪ ተዋናዮች አንዱ ነው። ለክለቡ ባደረጋቸው 197 ጨዋታዎች 57 ጎሎች እና 65 አሲስቶች አሉት። ሌቨርኩሰን እንግዲህ በአሎንሶ ስር የመጀመሪያ የቡንደስሊጋ ዋንጫውን ሲያነሳ እንደውም አለመሸነፍም አለው። ሳይሸነፍ ነው ዋንጫውን ማንሳት የቻለው። ዲኤፍቢ ፖካል ሲያሸንፍ እና ደግሞ የዩሮፓ ሊግ ፋይናሊስትም ሲሆን በ2023/24 የውድድር ዘመን ማለት ነው። ቪርትስ ኢቮልቭ ያደረገበት ጊዜ ነበረ። እንደውም በዚህ በዩሮፓ ሊግ ፍጻሜም በአታላንታ ነበር የተሸነፈው። እዚህ ጨዋታ ላይ ልዩነት ፈጣሪ ተጫዋች ነው፣ ምንም ጥያቄ የለውም። ቪርትስ በቡድኑ እስካሁንም እርሱን የሚተካ ጥራት ያለው ተጫዋች አልተገኘም ይላሉ፣ ወይም ደግሞ እስካሁን የለም ይላሉ አብሮት የሰሩ። ኳስ ሲይዝ የተለየ ነገር ነው የሚሰራው፣ እኛም እንደተመለከት ነው። እንደውም አንዳንዶች ከኮል ፓልመር ጋር ያመሳስሉታል በአንዳንድ ነገሮች ማለት ነው። እንግዲህ ፓልመር እንደምናውቀው በጣም ፍሪ ሆኖ ነፃ ሆኖ ከጫና ራሱን ነፃ አድርጎ የማይጨነቅ እና ቀዝቃዛ በሆነውም ነገሩ ይታወቃል። ልክ እንደሱ ሁሉ የማይጨነቅ የማይሸበርና ቀዝቃዛ ግን ደግሞ ደስተኛ የሆነ እግር ኳስን መጫወት ብቻ የሚወድ እንደሆነ ይገለጻል። ብዙ ተጫዋቾች ላይ የሚታየው ግን እርሱ በሜዳ ላይ የሚገልጠው ለተመልካችም ደስታን የሚሰጥ ደግሞ ነገር አለው። ፍሎሪያን ቪርትስ በሜዳ ላይ እንግዲህ ያለመጨነቅ ያለመሸበሩን ነገር አነሳን እና ይሄ ተፈጥሮ ትልቅ አሴት ነው ይለዋል። የጀርመን ብሔራዊ ቡድንን በ2021 እና 22 ያሰለጠነው እና የአሁኑ የባርሴሎና አሰልጣኝ ሃንስ ፍሊክ ተጫዋቹን ሲገልጸው ቴክኒሽያን ነው፣ ክሬቲቭ ነው፣ የሚገርሙ ሹቶች አሉት፣ በጥንካሬ የሚያደርጋቸው ፈጣን ሩጫዎችም ያሉት ፉል ፓኬጅ ነው ይለዋል። በአጠቃላይ ሲገልጸው ይሄንን ተጫዋች እና ብዙ ተስፋ የተጣለበትም ነው። እንደውም ለመጪዎቹ 10 ዓመታት ይሄ እሱ ለሚጫወትበት ቦታ ለአታኪንግ ፉትቦለር ፍቺ ወይም ትርጉም መሆን የሚችል ተጫዋች ነው ይሉታል። ሊቨርፑል የፕሪሚየር ሊግ ዋንጫን አሸንፏል። ከተከታዩ አርሰናል በ10 ነጥቦች ርቆ ነው ያንን ያደረገው። ቡድኑ በጣም ጥሩ ነው። በዚህ የዝውውር መስኮት ሜጀር ሰርጀሪ የማያስፈልገው ቡድን ነበር ማለት እንችላለን። በአንዳንድ ቦታዎች ክፍተት ነበሩት፣ ያንን ማድረግ ይችላል። ግን ልክ ዋንጫ እንዳነሳና ደግሞ በአንዳንድ ጨዋታዎች ካልሆነ በስተቀር ብዙ እንዳልተቸገረ ስናየው የሆነ ሜጀር ሰርጀሪ አንጠብቅም ነበር። አንድ የፕሪሚየር ሊግ ስታቲስቲክ እዚህ ጋር ላንሳ። በ2023/24 የውድድር ዘመን ሊቨርፑል በየርገን ክሎፕ ስር 86 ጎሎች አስቆጠረ፣ 41 ጎሎች ከንሲድ አደረገ። በተመሳሳይ በ2024/25 የውድድር ዘመን በአርነ ስሎት ስር ማለት ነው 86 ጎሎች አስቆጠረ፣ 41 ጎል ተቆጠሩበት። በተመሳሳይ በየርገን ክሎፕ የመጨረሻ ዓመትና በአርነ ስሎት የመጀመሪያ ዓመት ወይም የውድድር ዘመናት ተመሳሳይ ቁጥሮች ነው የተመዘገቡት። አሰልጣኙ እንግዲህ ለሊጉ አዲስ መሆናቸውን አስቡ። ያለምንም ግዢ ነው ይሄንን ያደረጉት፣ ያለምንም የዝውውር ወጪ ነው ደግሞ ይሄንንም የፈጸሙት እና በጣም የሚደንቅ ነው። እና አንዳንዴ የጎደለውን ከመሙላት ክፍተትን ከመድፈን ባለፈ ቡድንን ለማጠናከር በቦታው ተጫዋች እያለ ሌላ ሃይ ፕሮፋይል ተጫዋች ትጨምራለህ እና እንደውም የእናንተን ሀሳብ ማጋሩኝ። የኔ ሀሳብ የነበረው ሊቨርፑል በዚህ የዝውውር መስኮት ቅድሚያ ይሰጠዋል ብዬ ያመንኩት ቦታ እንግዲህ ኔዘርላንዳዊ ራቨንበርግ በተሰጠው ሚና በጣም ጥሩ ፐርፎርም ያደረገበት የ6 ቁጥር ቦታ ነበረ። ኦፍኮርስ ቲኤ ስለሌለ ስለዚህ ራይት ባክም ደግሞ ያስፈልጋል። ጀረሚ ፍሪምፖንግን ፈረመ። ምንም እንኳን ኮነር ብራድላይ በቦታው ቢኖርም ግን ደግሞ ያስፈልጋል በዋናነት የሚሰለፍ ተጫዋች። ፍሪምፖንግን አመጡ። እንዲሁ ደግሞ የግራ ተከላካይ ቦታ ላይ አንዲ ሮቤርትሰን በአንድ ወይም በሌላ ምክንያት መተካት ስላለበት ሲሚካስ አለ፣ ግን በቋሚነት በተከታታይ ለመሰለፍ የማይተማመኑበት ተጫዋች ነው። ስለዚህ ኬርኬዝን ማምጣት አስፈልጓል፣ ከቦርንመዝ ሚሎስ ኬርኬዝን እና ግን ሌላ በጣም ያስፈልጋል ያልኩት የግራ መሀል ተከላካይ ቨርጅል ቫንዳይክ ብቻ በቦታው ያለበት ማለት ነው። እሱ ብቻ ነው ማለት በሚቻል መልኩ የግራ የመሀል ተከላካይ አሁን ቨርጅል ቫንዳይክ ነው በቡድኑ ያለው። የቀኝ የመሀል ተከላካይ ላይ ግን ጎሜዝ አለ፣ ኮናቴ አለ፣ ኳንሳ አለ። ኳንሳ በእርግጥ አሁን ወደ ሌቨርኩዘን የሚያደርገው ዝውውር የተቃረበ ይመስላል። ግን ደግሞ የግራው ግን ስቲል ጥያቄ ሆኖ የሚቆይ ነው ይመስለኝ። በአጠቃላይ ከወገብ በታች ራሱን ያጠናክራል ብዬ ነበር ያሰብኩት ሊቨርፑል። ግን ደግሞ ከዚህ በጣም የተለየ ነገር ነው ያደረገው። እንግዲህ ባለፈው በተጠናቀቀው የውድድር ዘመን ሙሉ በሙሉ ያለ ጉድለት ወይም ደግሞ ያለ ምንም ችግር አይደለም የውድድር ዘመኑን ያጠናቀቀው ሊቨርፑል። ፔስ ብልሃትና አደጋ መፍጠርም ጎድሎት ነበረ በአንዳንድ ጨዋታዎች።
በእርግጠኝነት ቪርትስ እነዚህን ጉድለቶች የመሙላት አቅም አለው። ጥራት ያለው ተጫዋች ነው። በተለይ የማጥቃት መሳሪያ አድርጎ ማሰብ በጣም አሳማኝ ነው። የአርነ ስሎትንም ፍላጎት የሚሞላ ነው። የተለየ ስኪል አለው። ደግሞ አሁን ተጫዋቾች ላይ በብዛት የማናየው ፍሌር ያለው ተጫዋች ያስፈልጋል በእግር ኳስ እንደቀደመው ዘመን እና እንዲህ አይነት ተጫዋች ነው። ቪርትስ እንግዲህ ያለምንም ጥያቄ በዚህ ሰዓት ምርጡ አውት ኤንድ አውት አታኪንግ ፕሌይ ሜከር ነው። የቡድኑን የማጥቃትና የመፍጠር ዋናው ሰው ነው ማለት እንችላለን። እንግዲህ የጨዋታ ቴምፖ ዲክቴት ማድረግ፣ ለቡድን አጋሮቹ የጎል እድሎችን መፍጠር፣ ጎሎችን ማስቆጠር፣ እይታው፣ የፓሲንግ ብቃቱና ቴክኒካል ችሎታ ሁሉ በጣም የሚደንቅ ነው እና ሁሉም ነገር ያለው ነው ፍሎሪያን ቪርትስ። ሴንትራል አታኪንግ ሚድፊልደር ወይም ደግሞ 10 ቁጥር ከመሀል አጥቂ ጀርባ በሌቨርኩሰን አይተነዋል። በሊቨርፑል ደግሞ ሞር አድቫንስድ ፖዚሽን ላይ ወይም ሌፍት ዊንግ ላይ ወይ ደግሞ በ9 ቁጥር ልንመለከተው እንችላለን እና ደግሞ እነዚህ ሚናዎች ሁሉ ይገባኛል የሚሉትን የመስጠት አቅም አለው ተጫዋቹ። ከ2023/24 የውድድር ዘመን ጀምሮ ከ5ቱም ታላላቅ ሊጎች በአሲስት የሚበለጠው በሞሐመድ ሳላ ብቻ ነው። ሳላ 28፣ ቪርትስ ደግሞ 23። ይሄ ከ2023/24 የውድድር ዘመን ጀምሮ ያለው ነው። ይሄ ማለት እንግዲህ ቡድኑ ከቲኤኤም በኋላ ትሬንት አሌክሳንደር አርኖልድንም ከማጣት በኋላ ከቪርትስ ያገኛል ማለት ነው፣ ከሱ የሚያገኘውን የነበረውን ነገር እና ይሄ ተጫዋች በጣም አቅም ያለው ተጫዋች ነው። መዳረሻውን ሊቨርፑል አንፊልድ ከማድረጉ በፊት ስሙ እንዳልኩት ከትልልቅ ክለቦች ጋር ተያይዞ ነበር። ነገር ግን አሁን ፖፑላርና ጠንካራ የሆነውን ሊግ መርጧል። ራሱን በጥንካሬ የመፈተር ጉጉቱንም ያሳየናል። ይሄንን መምረጡ በራሱ ከጀርመን ወደ እንግሊዝ፣ ከቡንደስሊጋ ወደ ፕሪሚየር ሊግ የተደረገ ሽግግር ነው እና ይሄንን ሽግግር እንከን የለሽ ለማድረግ ያለው ብቃት ወይም የተጫዋቹ ጥራት ያንን ማድረግ የሚያስችለው እንደሆነም መገመት እንችላለን እና ያንን ማንሳት እንችላለን። በጣም ብዙ ኳሊቲዎች ያሉት ተጫዋች ነው። ከኳስ ጋር ሲሆን እንደው በቅጽበቶች በእርጋታ ሆኖ ውሳኔ ላይ መድረስ የሚችል ተጫዋች ነው። ፓስ ያድርግ ሹት ያድርግ እሱ ያውቃል፣ ግን ደግሞ ትክክለኛ ናቸው ሁለቱም እና በጥፊያ ውስጥ በጣም በቃ የማይቸኩል አይነት ረጋ ያለ ተጫዋች ነው። በሜርሲሳይድ ደግሞ ቶሎ አዳፕት የማድረጉም ነገር ከፍሬምፖንግ ጋር ይህንን የሚጋራው ይመስለኛል። ሁለቱም እንግዲህ በጋራ 111 የጎል ኮንትሪቢሽን ነበራቸው በሌቨርኩዘን ባለፉት 2 የውድድር ዘመናት። ስለዚህ አሁን እነዚህ ተጫዋቾች ሁለቱም በሊቨርፑል ይገኛሉ። ሊቨርፑል የሚጨምረውን ጥቅም ማሰብ ነው እንግዲህ እነዚህን ሁሉ ባነሳን ቁጥር። ቪርትስ 10 ቁጥር አይደለም፣ ዊንገርም አይደለም፣ ቪርትስ ነው ይሉታል። እንደውም በቃ በብዙ ቦታዎች ከመጫወቱ የተነሳ በዚህ ሚና የምትለው አይደለም፣ ግን ደግሞ በጣም የሚታወቅበት ሚና አለ። ወደ ኋላ ላይ እናነሳዋለን እና ነፃነት ከሰጠኸው ራሱን መግለጥ የሚችል ተጫዋች ነው። በተለይ ከጉዳት ነፃ ይሁን እንጂ በቃ ምንም የሚገድበው ነገር እንደሌለ ነው መናገር የሚቻለው። የቪርትስ ዝውውር 100 ሚሊዮን ፓውንድ እና 16 ሚሊዮን ፓውንድ ፖቴንሻል አድኦንስ ወይም ወደፊት የሚፈጸም ያለው ነው። በብሪቲሽ ትራንስፈር ሪከርድ የኤንዞ ፈርናንዴስ ሆነው ይቆያል። እንግዲህ ከቤኔፊካ ወደ ቼልሲ ያደረገው ቪርትስ ግን 100 ሚሊዮን ፓውንድ እና ከዛ በላይ ከወጣባቸው ተጫዋቾች 5ኛው ይሆናል ማለት ነው። ኤንዞ ፈርናንዴስ ከቤኔፊካ ወደ ቼልሲ ያደረገው፣ ጃክ ግሪሊሽ እንደዚሁ አስተን ቪላ ወደ ማንቸስተር ሲቲ፣ ዴክላን ራይስ በተመሳሳይ እንደዚሁ እሱም ወደ አርሰናል የመጣበት፣ ሞይሴስ ካይሴዶ እንዲሁ ወደ ቼልሲ። ከዛ ደግሞ 5ኛው ተጫዋች አሁን ቪርትስ ሆኗል ማለት ነው። እንግዲህ ቪርትስ ለሊቨርፑል ምን ይጨምራል የሚለው የብዙዎች ጥያቄ ነው። ልጁ በጣም ብዙ ተሰጥኦ እንዳለው አስቀድመን ዘረዘርን። በጣም ደግሞ የሚታወቅበትና ለአሰልጣኞችም ጥሩ ሆኖ የምናገኘው ነገር ቨርሳታይል ነው። ይሄ ተጫዋች ሁለገብ ነው። የቀኝ እግር ተጫዋች ነው፣ የፊት መስመር ማለት ነው። ሌፍት ሳይድድ አታኪንግ ሚድፊልደር ሆኖ ሲጫወት ምርጡ ማውጣት ይችላል። ነገር ግን ሌፍት ዊንግ ላይም እንዲሁ ሴንትራል ፖዚሽን እና ራይት ሳይድም ላይ መጫወት ይችላል እና እድሎችን መፍጠር፣ ጎሎችን ማስቆጠር፣ ለማጥቃት ዊድዝ መጨመር፣ የተጋጣሚን ተከላካይ በመለጠጥ ማለት ነው። በሊቨርፑል ሉዊስ ዲያዝ በዚህ ሚና ይታወቃል እና አሁን ይሄንን ማድረግ የሚችል ተጫዋች ደግሞ ሌላ ተጫዋች አግኝተዋል ማለት ነው። ቪርትስ የሚደንቅ የእግር ኳስ አእምሮ ያለውም ተጫዋች ነው። በሜዳ ላይ ከሚኖሩት ከቀሩት 21 ያው ከሱ ጋር 22 ነው፣ ከቀሩት 21 የእርሱ በጣም ፈጣን ነው። ጨዋታ በተጀመረ በደቂቃዎች ውስጥ የተጋጣሚን ስትራክቸር ወይም መዋቅር በደንብ ይረዳል። የተጋጣሚ ተከላካዮች ላይ ችግር ለመፍጠርና
ወደማይፈልጉት ቦታ እንዲያመሩ ወይም እንዲሳሳቱ የተከላካይ መስመሩን ያሰፋዋል ማለት ነው። በሽሎት ታክቲካል ሴታፕ ላይ ተጨማሪ የሚሆነው ሁለገብነቱ ነው ማለት ነው። የዚህ ተጫዋች በፊት መስመር የትኛውን ቦታ ላይ መጫወት የሚያስችል ጥራቱን ሳይቀንስ በጨዋታ ላይ ወይም ደግሞ በጨዋታ መሀል ቦታውን እያፈራረቀ ወይም እየተሽከረከረ እንዲጫወት በመፍቀድ ይሄንን ማድረግ ይቻላል ማለት ነው። በራሳቸው ሀፍ የሚቆዩ ተከላካዮችን ሰብሮ ለመግባትም እንደዚሁ ማይቸገር ነው። ማርክ የሚያደርገውን ተጫዋች ለማምለጥ ኳስ ካሪ አድርጎ የወደፊት ሩጫዎችንም ለማድረግ ቪርትስ ሁሉንም የሚችል አይነት ተጫዋች ነው ማለት ይቀላል። በሽሎት የመጀመሪያ ውድድር ዘመን ሊቨርፑል አብዛኞቹን ጎሎች ያገኘው ከመስመር ተጫዋቾቹ ወይም ከዋይድ ሚድፊልደርስ ነው፣ ከመሀል አጥቂው ይልቅ ማለት ነው። ቪርትስ ከዚህ ቅርጽ ጋር መስማማት ይችላል። አዎ በደንብ ይችላል። ቶፕ ስትራይከር የማስፈረም ጫናንም ይቀንሳል። ደግሞ በዝውውር ገበያው ደግሞ ዋናውና አስቸጋሪው ነገር ቶፕ ስትራይከሮችን ማግኘት ነው እና ቡድኖች በአብዛኛው ክለቦች የሚቸገሩበት ይሄን ቦታ ነው። ቪርትስ እንግዲህ የወደፊቱም ነው ሊቨርፑል ከሞሳላ በኋላ ለሚኖረው ላይፍ የሚረዳው ነው፣ ገና 22 ዓመቱ ስለሆነ ማለት ነው። ግን በየትኛው ደግሞ ሮል ነው በደንብ የሚገለጠው ወይም በየትኞቹ አማራጮች ሊሆኑ ይችላሉ እሱን በደንብ ለመጠቀም የሚለውን ነገር ለማየት እንግዲህ የ10 ቁጥር ሚና አለ። በሊቨርፑል ደግሞ ፈርሚኒዮ ታይፕ ሮል የሚባል አለ። ፈርሚኒዮ ሲጫወተው የነበረው ሌፍት ዊንግ መሆን ይችላል እና በየትኛው የሚለውን እንመልከት። 3 አማራጮች አሉ። የመጀመሪያው አታኪንግ ሚድፊልድ ላይ ማጫወት ነው። እንግዲህ ያለ ጥርጥር የቪርትስ ጠንካራው ቦታ ነው ማለት ይቻላል። ይሄ ቦታ በሌቨርኩሰን ያደገበትም የዳበረበትም ሚና ነው። ብቸኛ 10 ቁጥር ሆኖ ወይም ደግሞ በሻቪ አሎንሶ ስር 3-4-2-1 ከሌላ አታኪንግ ሚድፊልደር ጋር ማለት ነው። በሌላ ጊዜ ደግሞ ከሶስቱ የፊት መስመር ተጫዋቾች የግራ መስመሩን ይዞ የሚጫወተው ተጫዋች ነው። ሽሎት እንግዲህ ባለፈው ሲዝን ሊቨርፑል ስኬታማ ከነበረበት የ4-2-3-1 ሲስተም ፈቀቅ ሊሉ ይችላሉ። በዚህ ምክንያት ይሄ ማለት እንግዲህ ቪርትስ ልክ እንደ ኦርቶዶክስ አታኪንግ ሚድፊልደር ሆኖ ከመሀል አጥቂው ጀርባ ዶሚኒክ ሶቦስ ላይ በነበረበት ሚና ማለት ነው። በእርግጥ በዚህ ሚና አስቀድሞም እንደ ሃርቪ ኤሊየት እና ከርቲስ ጆንስ የመሳሰሉ ተጫዋቾች በዚህ ሚና ተጫውቶ ተመልክተናቸዋል። ግን በዚህ ቦታ በብዛት የምንመለከተው ዶሚኒክ ሶቦስ ላይ ነው። አሁን ደግሞ ያው ቪርትስ ሊሆን ይችላል። ሊቨርፑል እንግዲህ ቪርትስን በ10 ቁጥር ቦታ የሚያሰልፈው ከሆነ ብዙ ለውጥ ማድረግ ላይ ይጠበቅበትም ይችላል። ሳላና ዲያስ ፍላንክ ያደርጉታል፣ ግራና ቀኝ ያገኙታል ይሄንን ተጫዋት። ዲዮጎ ዦታ ደግሞ ወይም ሌላ የመሀል አጥቂ መስመሩን ይመራል ማለት ነው። ሁለተኛው አማራጭ ፎልስ 9 ወይም ሀሰተኛ 9 ቁጥር ማድረግ ነው። ሊቨርፑል በዚህ የዝውውር መስኮት ትራዲሽናል ስትራይከር ይፈልግ ይሆናል በገበያው። ነገር ግን የቅርብ ጊዜ ስኬቱ የተገነባው በሀሰተኛ 9 ቁጥር ነው። በየርገን ክሎፕ ስር ሮቤርቶ ፌርሚኖ ስራውን በሚገባ ፈጽሟል። በዚህ ሚና ከተከላካይ ጀርባ ሳዲዮ ማኔ እና ሳላ ቦታ እንዲያገኙ በመፍቀድ እና ኤክስፕሎሲቭ ፍጥነታቸውን እንዲጠቀሙን በመርዳት ማለት ነው። ሽሎት እንግዲህ ከቪርትስ ጋር ለሚኖራቸው አዲስ መልክ በተመሳሳይ ብራዚላዊውን ሆኖ መቅረብ ይችላል ማለት ነው። በዚህ ሚና በተጠናቀቀው የውድድር ዘመን በአንዳንድ አጋጣሚዎች ስሎት 4-2-2-2 ፎርሜሽን ተጠቅመዋል። በሁለት ሀሰተኛ 9 ቁጥሮች ቪርትስ ከሁለቱ አንዱ ማለት ነው። ይህንን ማድረግ ግን ያው ውጤታማነቱ ሊቀንስበት ይችላል። ግን በአንዳንድ አጋጣሚዎች እንደ አማራጭ መሆን ይችላል በዚህ አሰላለፍ ማለት ነው። ሶስተኛውና የመጨረሻው የምናየው ዋይድ ሚድፊልደር ሆኖ ከተመለከት ነው እንግዲህ በአማካይ ቦታ ለተች ላይን ቀርቦ የሚጫወት ቡድኑ ሲያጠቃም ሲከላከልም በጨዋታው ላይ ማዋጣት የሚችል ማለት ነው። ተከላካይና አጥቂውን ማያያዝ፣ ዊድስ ፕሮቫይድ ማድረግ እና የጎል እድሎችንም መፍጠር ነው። ሊቨርፑል ሌፍት ዊንግ ላይ 2 ድንቅ ተጫዋቾች አሉት፣ ሉዊስ ዲያስ እና ኮዲ ሃክፖ። በተጠናቀቀው የውድድር ዘመን በጋራ 46 ጎልና አሲስት አሳክተዋል እነዚህ 2 ተጫዋቾች። ይሄ ቁጥር ሊቨርፑልን ፍላንኩን አፕግሬድ ማድረግ አስፈላጊው እንዳልሆነም ያሳየናል። ነገር ግን በዚህ የዝውውር መስኮት ከሁለት አንዱን የሚያጣ ከሆነና እንዲሁ ፈንዱን ሪኩፕ ለማድረግ ከጨከነ ከአንዳቸው ጋር ሊለያይ ይችላል ማለት ነው። ቪርትስ ብቃትም አቅምም አለው ደግሞ በዚህ ቦታ ለመጫወት መስመር ላይ ብቻ ሳይቆይ
እንዲሁ ደግሞ ድሪፍት አድርጎ ወደ መሃል በመግባትም ልክ እንደ ኢንሳይድ ፎርወርድ ማለት ነው እንደዛም አይነት ሚና ሊሰጠው ይችላልና በጣም ብዙ አማራጮችን መስጠት የሚችል የሚደንቅ ተጫዋች ነው። ሊቨርፑል ወደ ጀርመን ሌቨርኩዘን ያገኘው እና ይሄን ያህል ወጪ ቢያወጣበትም ተጫዋቹ ጥራት ስላለው ነው። ግን ደግሞ ከጀርመን እንዳልኩት ወደ እንግሊዝ ከቡንደስሊጋ ወደ ፕሪሚየር ሊግ የተደረገ ሽግግር ነውና አዳፕት ለማድረግ ምን ያህል ጊዜ ይፈጅበታል ከቡድኑ ጋር ስለመስማማት የሚለውን ነገር እናያለን። ግን የሱ የጥራት ደረጃ እንዲሁ ደግሞ ቨርሳቲሊቲውም ብዙ አማራጮችን እንዲሞክሩ የሚያደርጋቸው ነው ለአርነ ስሎት እና ይሄንን ተጫዋች የሚቀጥለው ውድድር ዘመን ላይ ከሊቨርፑል ጋር ማየት በጣም የሚያጓጓ ነው። አድማጮች እንግዲህ ይሄንን የዩቲዩብ ቻናል ሰብስክራይብ እንድታደርጉ ፕሮግራሙ ደግሞ ከተመቻችሁ ላይክ እና ሼር እንድታደርጉ ጠይቃችኋለሁ። አመሰግናለሁ።